ሰላም ክቡራን ተመልካቾቻችን እንደምን ቆይታችኋል? አሁን መረጃዎችን ወደ እናንተ የምናሳልፍበት ሰዓት ነው። መረጃዎችን ወደ እናንተ በማሳለፍ እኔ አብርሃም ዳን አብሬያችሁ ቆያለሁ። አብራችሁን ቆዩ። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ እና ኢራን በቀጥታም በተዘዋዋሪም እየተገናኙ መሆናቸውን ሲገልጹ አዲሶቹ የኢራን መሪዎች ምክንያታዊ ናቸው በሚል ቃል ገልጸዋቸዋል። ይህ የሆነው ተጨማሪ የአሜሪካ ወታደሮች ወደ ቀጠናው እየገቡ ባሉበትና ቴህራን ውርደትን አንቀበልም ስትል ባስጠነቀቀችበት ወቅት ነው። የትራምፕ አስተያየት የተሰማው በቴህራንና ዋሽንግተን መካከል እንደ አገናኝ ሆና የምታገለግለው ፓኪስታን ለአንድ ወር የዘለቀውን የኢራን ጦርነት ለማቆም ያለመ ትርጉም ያለው ድርድር በሚቀጥሉት ቀናት ለማስተናገድ እየተዘጋጀች መሆኗ ካሳወቀች በኋላ ነው። ትራምፕ እሁድ ምሽት በፕሬዝዳንታዊ አውሮፕላን ኤርፎርስ ዋን ወደ ዋሽንግተን እየተጓዙ ለጋዜጠኞች ሲናገሩ ከእነርሱ ጋር ስምምነት የምንደርስ ይመስለኛል፣ እርግጠኛ ነኝ፣ ነገር ግን ላንስማማም እንችላለን ብለዋል። ትራምፕ የሀገሪቱን የበላይ መሪና ሌሎች ከፍተኛ ባለስልጣናት በገደለው ጥቃት አሜሪካ ቴህራን ውስጥ የመንግስት ለውጥ ወይንም ሪጊም ቼንጅ አስቀድማ አሳክታለች ብለው እንደሚያምኑም ገልጸዋል። ሆኖም ግን የተኳቸው አዲስ መሪዎች ምክንያታዊ ይመስላል ሲሉም ደጋግመው ተናግሯል። እንደ አውሮፓውያን አቆጣጠር የካቲት 28 ቀን በእስራኤል የተሰነዘረ የመጀመሪያ ጥቃት የኢራን የበላይ መሪ አያቶላህ አሊ ኻሜኔን የገደለ ሲሆን በእሳቸው ምትክ ልጃቸው ሙሽታብ ተተክቷል። ጦርነቱ በመካከለኛው ምስራቅ በሙሉ የተስፋፋ ሲሆን በሺዎች የሚቆጠሩ ሰዎችን ገድሏል። በኃይል አቅርቦት ላይ ታይቶ የማይታወቅ መስተጓጎል ፈጥሯል። እንዲሁም የዓለም ኢኮኖሚ ክፉኛ ጎድቷል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር እሁድ ዕለት የክልሉን የውጭ ጉዳይ ሚኒስትር ባደረጉት ውይይት ጦርነቱ በአጭር ጊዜ ውስጥ ለማቆም በሚቻልባቸው መንገዶችና በኢስላማባድ ሊካሄድ ስለሚችለው የዩኤስ ኢራን ንግግር መምከራቸው ገልጿል። ፓኪስታን በሁለቱም ወገኖች መካከል ለሚካሄድ ግጭት አጠቃላይና ዘላቂ መፍትሄ ለማምጣት በሚቀጥሉት ቀናት ትርጉም ያለው ንግግር በማስተናገድና በማመቻቸት ትኮራለች ብሏል። ይሁን እንጂ አሜሪካና ኢራን በውይይት ላይ ለመገኘት መስማማታቸው እስካሁን ግልጽ መረጃ የለም። የኢራን ፓርላማ አፈ ጉባኤ መሐመድ ባከር ቃሊባፍ ቀደም ብለው አሜሪካ በምድር ላይ ወረራ ለማካሄድ እያቀደች በሌላ በኩል ስለ ድርድር መልእክት ትልካለች ሲሉም ከሷል። የአሜሪካ ወታደሮች የሚሰማሩ ከሆነ ቴህራን ምላሽ ለመስጠት ዝግጁ መሆኗንም ተናግሯል። ለሕዝብም ባስተላለፉት መልእክት አሜሪካውያን የኢራንን እጅ መስጠት እስከፈለጉ ድረስ የእኛ ምላሽ ውርደት በፍጹም አንቀበልም የሚል ይሆናል ብለዋል። የአሜሪካ መከላከያ ሚኒስቴር በሺዎች የሚቆጠሩ ወታደሮች ወደ መካከለኛው ምስራቅ የላከ ሲሆን ይህም ለትራምፕ የምድር ጥቃት ለመክፈት አማራጭ ይሰጧቸዋል። እንደ እስራኤል ባለስልጣን በዋሽንግተንና ቴህራን መካከል ሊደረግ ከሚችል ማንኛውም ውይይት በፊት በኢራን ላይ የሚሰነዘሩ ጥቃቶች የመቀነስ ፍላጎት እንደሌለም ተናግረዋል። እስራኤል ወታደራዊ ኢላማዎች ባሏቸው ቦታዎች ላይ ጥቃቷን እንደምትቀጥል ገልጻለች። የእስራኤል ጦር እስከ እሁድ ምሽት ባሉት 24 ሰዓት ውስጥ በኢራን የመካከለኛና ምዕራባዊ ክፍሎች ቴህራንን ጨምሮ ከ140 በላይ አየር ጥቃት መፈጸሙን አስታውቋል። ጥቃቱ የባለስቲክ ሚሳኤሎች ማስወንጨፊያዎችና የማከማቻ ቦታዎችን መምታቱን ሲገልጽ፣ የኢራን የመንግስት መገናኛ ብዙሃን ጥቃቶቹ የሜራባድ አውሮፕላን ማረፊያና በሰሜናዊት ታብሪዛ ከተማ የሚገኝ የፔትሮኬሚካል ፋብሪካን መምታታቸው ዘግቧል። በደቡባዊ እስራኤል ቢርሸባ ከተማ አቅራቢያ የሚገኝ የኬሚካል ፋብሪካ በኢራን በሚሳኤል ጥቃት ተመቷል። ይህም ህዝብ በአደገኛ ቁሶች ምክንያት ከአካባቢው እንዲርቅ ማስጠንቀቂያም እንዲሰጥ አድርጓል። ኢራን 20 በመቶ የዓለም ነዳጅና የጋዝ ጭነት በሚያልፍበት የሆርሙዝ ባህረ ሰላጤ ላይ የጣለችው እገዳም የነዳጅ ዋጋ እንዲንርና በዓለም ዙሪያ የኢኮኖሚ ቀውስ እንዲከሰት አድርጓል። የሮይተርስ መረጃ አጽንኦት ሰጥቶ እንደሚያመላክተው ሰኞ ዕለት በእስያ የገበያ አክሲዮኖች ላይ ከፍተኛ የዋጋ ጭማሮ ተስተውሏል። ባለሀብቶች ለረጅም ጊዜ ለሚቆይ ጦርነት እየተዘጋጁ ሲሆን የነዳጅ ዋጋ ወርሃዊ የሪከርድ ጭማሪ ማሳየቱ የዋጋ ግሽበትና የዓለም ኢኮኖሚ ውድቀት ስጋት ከፍ አድርጎታል። የጃፓን ኒኬ ኢንዴክስ 4.3 በመቶ ቀንሷል። ይህም በእንዲህ እንዳለ የነዳጅ ዋጋ መጨመሩ የቀጠለ ሲሆን የብሬንት ድፍድፍ ነዳጅ ዋጋ 2.74 በመቶ ጨምሮ በአንድ በርሜል $115 ከ66 ሳንቲም ሆኖ ተመዝግቧል። ኒውዮርክ ታይምስ የሁለት ወታደራዊ ባለስልጣናት ጠቅሶ እሁድ ዕለት እንደዘገበው በርካታ መቶ የልዩ ኦፕሬሽን አባላት ቀጠናው ደርሰዋል። ይህ ደግሞ አርብ ዕለት በመጡ በሺዎች የሚቆጠሩ የአሜሪካ የባህር ኃይል ወታደሮች ላይ
የተጨመረ ነው። ሮይተርስ እንደዘገበው ፔንታገን የምድር ጦር የሚያካትቱ ወታደራዊ አማራጮች እያጠና ነው። ሆኖም ትራምፕ እስካሁን ከነዚህ እቅዶች ውስጥ የትኛውንም አልፈቀዱም። ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ በኢራን ያለው ነዳጅ መውሰድን የሚፈልጉና የካርግ ደሴት የኤክስፖርት ማዕከል ሊቆጣጠሩ እንደሚችሉ ተናግረዋል። የካርግ ደሴት መቆጣጠር የምድር ጦርን ይፈልጋል። ይህች ደሴት 90 በመቶ የሚሆን የኢራን የነዳጅ ኤክስፖርት የምታስተናግድ ሲሆን እሷን መቆጣጠር አሜሪካ የኢራን ኢነርጂ ንግድ እንድታስተጓጉልና በቴህራን ኢኮኖሚ ላይ ከፍተኛ ጫና እንድትፈጥር ያስችላታል። አብዛኛው አሜሪካዊ ጦርነቱ የሚቃወም ሲሆን ወታደራዊ ግጭት መባባሱ በህዳር ወር ለሚካሄደው የኮንግረስ አጋማሽ ምርጫ በትራምፕ ዝቅተኛ የህዝብ ድጋፍ ላይ ተጨማሪ ጫና ሊፈጥር ይችላል የሚል ስጋት አይሏል። የየመን ሁቲው ቅዳሜ ዕለት በግጭቱ ውስጥ በመሳተፍ በእስራኤል ላይ የመጀመሪያ ጥቃትን ሰንዝሮ ይህም ሁለተኛ ቁልፍ የባህር መንገድ የሆነው ባብ ኤል ማንድብን የመዝጋት ስጋትን ፈጥሯል። የእስራኤል ባለስልጣናት እሁድ ዕለት ከየመን የተተኮሱ 2 ድሮኖች ማክሸፋቸውም ገልጸዋል። በሌላ ዜና ፍልስጤማውያን ህገወጥ የእስራኤል ሰፈራ መስፋፋትን፣ የመሬት ወረራና ወደ መሬታቸው እንዳይገቡ የሚያደርጉ ገደቦች መጋፈጣቸውን ቀጥለዋል። የአልጀዚራ መረጃ እንደሚያሳየው በወረራ ስር ባለው የምዕራብ ባንክ የአል ሙጋይር መንደር አቅራቢያ የሚገኙ የካላይል በደዊን ማህበረሰብ አባላት በእስራኤል ሰፋሪዎች ጥቃት ምክንያት አካባቢውን ለቀው ለመውጣት ቤታቸውን እያፈረሱ ይገኛሉ። 66 ዓመቱ አብዱልራህማን አዛም ከብዙ 10 ዓመታት በፊት በደቡባዊ ጄኒን በሚገኘው መሬቱ ላይ የተከላቸው የወይራ ዛፎች በቅርቡ በገዛ እጁ መቁረጡን እጅግ ልብ የሚሰብር ተሞክሮ ስለመሆኑ በዚሁ የአልጀዚራ መረጃ ተመላክቷል። ይህ የሆነው እስራኤል ለህገወጥ ሰፈራ መንገድ ለመገንባት መሬቱንም ለመውረስ በወሰነችበት ውሳኔ ምክንያት ነው። ባለፈው ታህሳስ ለመውረስ የታቀደውን መሬት ከ513 ዱናም ወይንም ደግሞ 51.3 ሄክታር በላይ የሚሸፍን ሲሆን ከዚህ ውስጥ 450 የሚሆነው የአል ፉንዳቁሚያ መንደር ብቻ ነው። ቀሪው ደግሞ የሲላት አድ ዳሃርና የአል አታራ ከተሞች ንብረት ሲሆን ፍልስጤማውያን የዘንድሮቹ 50ኛውን የመሬት ቀን ወይንም ደግሞ ላንድ ዴይ ሲያከብሩ ህገወጥ የእስራኤል ሰፈራ መስፋፋትን፣ የመሬት ወረራና በተለይ በክልል ሐመሩሃ ወይንም ኤሪያ ሲ ውስጥ ወደ መሬታቸው እንዳይገቡ የሚያደርጉም ገደቦች አሁንም እንደቀጠሉ ናቸው። ይህ በእንዲህ እንዳለ የእስራኤል መንግስት መሪዎች የመሬት ጠቅለላ እቅዱ ወይንም ደግሞ አኔክሴሽን ፕላን የማይቀለበስ እውነት መሆኑ በይፋ መግለጻቸውን ቀጥሏል። የመሬት ቀን እንደ አውሮፓውያኑ አቆጣጠር መጋቢት 30 ቀን 1976 የእስራኤል ባለስልጣናት በገሊላ ክልል የሚገኘውን ሰፊ የፍልስጤም መሬት ለመውረስ ማወጃቸውን የሚያስታውስ ነው። በወቅቱ በነበረው ተቃውሞ 6 ፍልስጤማውያን ተገድለዋል፣ በመቶ ሺዎች የሚቆጠሩ ደግሞ ቆስለዋል እንዲሁም ታስረዋል። ከዚያን ጊዜ ጀምሮ ይህ ቀን ፍልስጤማውያን ከመሬታቸው ጋር ያላቸው ቁርኝት የሚገልጹበት ብሔራዊ ምልክት ሆኗል። አዛም ከልጅነቱ ጀምሮ ከአባቱ ከአያቱና ከአጎቶቹ ጋር በመሆን የወይራ ዛፎችን በመትከል መሬቱን በማረስ ይሰራ ነበር። ከመሬቱ ጋር ጥልቅ ቁርኝት የነበረውም ሲሆን እስከ 2002 ዓመተ ምህረት ድረስ በላዩ ላይ ይሰሩ ነበር። ነገር ግን በዚያው ዓመት የሳኑር ወታደራዊ ካምፕና የታርሳላ ሰፈር በመመስረቱ እርሱና ቤተሰቡ ወደ መሬቱ እንዳይገቡም ተከለከለ። ለአውሮፓውያን አቆጣጠር በ2005 ከተደረገው የእስራኤል ሰራዊት መውጣት በኋላ አዛምና ሌሎች የመሬት ባለቤቶች ወደ መሬታቸው ተመለሱ። በወቅቱ የነበረው ደስታም ተወዳዳሪ አልነበረውም። ሆኖም ከቅርብ ጊዜ የእስራኤል ውሳኔ በኋላ ፍልስጤማውያን ባለቤቶች መሬታቸውን ሙሉ በሙሉ በእስራኤል ወታደራዊ ቁጥጥር ስር በመውደቁ እንዳይገቡም ተከለከሉ። አዛም ለአልጀዚራ ሲናገር በድንገት ኦፊሴላዊ ጋዜጣ ላይ የመሬታችን ቁጥርና የወረራ ትዕዛዝን አገኘ ነው ይላል። ትዕዛዙ በሆሜሽና በታርሳላ ሰፈራዎች መካከል መንገድ ለመገንባት የወጣ ነው። የእስራኤል ሰራዊት መሬቱን በቡልዶዘር ማረስ ሲጀምር ተመልክተናል ብለዋል። የእስራኤል ሰራዊት የወይራ ዛፎች እንዳይቆርጥባቸው ለመከላከል አዛም ወደ መሬቱ ሄዶ ዛፎቹ ራሱ ቆረጣቸው። ይህም ሲያደርግ ያለቅስ ነበር። ዛፎቹ ልክ እንደ ልጆቹ ናቸው፣ ሰራዊት ወይንም ሰፋሪዎች ከሚቆርጧቸው እኛ ራሳችን ብንቆርጣቸው ይሻላል ሲልም በሐዘን ተውጦ ስለመናገሩም ተመላክቷል። ለአውሮፓውያን አቆጣጠር 1993 እስራኤል በፍልስጤም ነፃ አውጪ ድርጅት PLO መካከል የተፈረመውን የኦስሎ ስምምነት ምዕራብ ባንክ በ3 ከፍሎታል።
ክልል ሀ ወይንም ኤሪያ ኤ በፍልስጤም ቁጥጥር ስር 18%ን ይይዛል። ክልል ለ ኤሪያ ቢ በጋራ ቁጥጥር ስር 22%ን ሲሸፍን ክልል ሐመርሃ ወይንም ኤሪያ ሲ ሙሉ በሙሉ በእስራኤል ቁጥጥር ስር 60%ን ይሸፍናል። ከጥቅምት 2023 ጀምሮ እስራኤል በክልል ሐመርሃ ውስጥ ወይንም ኤሪያ ሲ ውስጥ የሚገኙ መሬቶችን የመውረስ እርምጃዋን አፋጥናለች። አንድ ፍልስጤም ባለስልጣን መረጃ 2025 ብቻ እስራኤል ለወታደራዊ አገልግሎት በሚል 5572 ዱናም መሬት ወርሳለች። በተጨማሪም ከ2023 እስከ 2025 መካከል እስራኤል 55000 ዱናም መሬት ወርሳለች። ከዚህ ውስጥ 26000 ዱናም የሚሆነው በኢየሩሳሌም፣ በናብሉስ፣ በራማላህና በቤተልሔም ከተሞች ውስጥ የመንግስት መሬት በሚል የተወረሰ ነው። መከራው በመሬት ወረራ ብቻ የተገደበ አይደለም የሚለው መረጃው መላው የፍልስጤም ማህበረሰብ ከቤታቸው እንዲፈናቀሉም ይደረጋል። የ23 ዓመቱ ቁሳይ አቡ ናይም እንደተናገረው የካቲት ወር በሰፋሪዎች ቁጥር ምክንያት አካባቢው ለቀው ለመውጣትም ተገድደዋል። እንደ ተባበሩት መንግስታት የሰብአዊ ጉዳዮች የማስተባበሪያ ቢሮ መረጃም ከሆነ ከጥር 2023 እስከ የካቲት 2026 ባለው ጊዜ ውስጥ ቢያንስ 4765 ፍልስጤማውያን በሰፋሪዎች ጥቃት ምክንያት ከመኖሪያቸው ተፈናቅሏል። አብዛኞቹ ተፈናቃዮች በክልል ሐመርሃ ወይንም ኤሪያ ሲ ውስጥ የሚገኙ የደቡባዊ ማህበረሰብ አባላት ናቸው። በአሁኑ ወቅት በምዕራብ ባንክ ወደ 40 ሺህ የሚጠጉ የበደዊን ተወላጆች ይገኛሉ። እነዚህ ማህበረሰቦች ከ1948 ጀምሮ እስካሁን ድረስ በተደጋጋሚ የማፈናቀል ዛቻና ጥቃትም እየደረሰባቸው ይገኛል። መረጃዎቻችን ይህንን ይመስሉ ነበር። ከደቂቃዎች በኋላ በሌሎች መረጃዎች እንገናኛለን። ሰላም።